በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊል ከምትባል ሀገር ቅዱስና ብሩክ ድል አድራጊም የሆነ አባ አበስኪኖር በሰማዕትነት ሞተ። ይህም ቅዱስ ከአንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር። የከሃዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰችው ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አሴጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እነዚህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሥም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቈርጡ ዘንድ በየአይነቱም በሆነ ሥቃይንም እንዲያሰቃዩአቸው አዘዘ። ንጉሥም እንዳዘዘ አደረጉባቸው። ከእነዚህም ከአምስቱ ግን ራሶቻቸውን የቈረጧቸውም አሉ፣ የሰቀሏቸውም አሉ። እንግዲህ ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚህም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት በማንደጃ ውስጥ ጨመሩት። በሥቃይም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህናም አስነሣው። ከማሰቃየትም በደከሙ ጊዜ ከሠራየኞች ሁሉ የሚበልጥ በሠራዩ ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ሠራየኛ አመጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲጨምሩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾኮሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንም ሆዱንም ዕቃውንም ወስዶ በብረት ወጭት አድርጎ አስበላቸው። በውሽባ ቤቱ ውስጥም ወደ አባ አበስኪሮንም አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱስም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሠሪ የመኳንንትን ጽልመት አለቃቸው ሆይ በዚህ ክርስቲያን ላይ ኃይልህን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበትም ጊዜ መሠሪው አደነቀ። ቅዱስ አበኪሮስም መሠሪውን የሚረዳ ሰይጣንስ በክብር ባለቤት በጌታዬ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑም ጥሎ የሚንከባለለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስምም እስከ ታመነ ድረስ አሰቃየው። መኮንኑም የመሠሪውን ሥራ ራስ ይቈርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮንም ላይ ግን ቁጣና ብስጭት በመጨመር ጽኑ ሥቃይን አሰቃየው። አካላቱንም እንዲቈርጡ አዘዘ። እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግነው ነበር። ከዚህ በኋላ ራሱን በሰይፍ እንዲቈርጡ አዘዘና ቈረጡት። የድል አክሊልን በመንግሥተ ሰማያት ተቀበለ። ከቅዱስ አበስኪሮንም ተአምራት አንዱን እነግራችኋለሁ። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቷም ክፉ ሥራ የሚሠሩ ክፉዎች ነበሩ። ቅዱስ አበስኪሮንም ክፋታቸውን ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱም ጊዜ ግን የንዳድ በሽታ አምጥቶ ሁሉንም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን ተቀምጦ የላይኛው ግብፅ የሆነች ቡያው ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጦ ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያቺ የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጣቸው። ከዛም ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙም በኋላ ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላይኛው ግብፅ ቡያው ወደምትባል አገር በ100 የወርቅ ዲናር ወደ ገዛት ምድር ከንዋየ ቅዱሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ ቆማት። የሀገር ሰዎችም በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት።
እጅግም ፈጽመው አደነቁ። ምስጉን እግዚአብሔርንም አመሰገኑት። ከዚያች ጊዜ ጀምሮ ድንቅ ተአምር የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት መኮንኑ አርማኒዎስ ያሰቃያቸው የ16,000 ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።